ለመላው ኢትዮጵያውያን የክርስትና እምነት ተከታዮችና ለከተማችን ነዋሪዎች እንኳን ለ2018 የጌታችን የኢየሱስ ክርስቶስ የስቅለትና የትንሣኤ በዓል በሰላም አደረሳችሁ አደረሰን። ትንሣኤ በዓል ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ከሰማይ መጥቶ በምድር ላይ ሲንከራተት ቆይቶ በመስቀል ላይ ተቸንክሮ ሞቶ በሶስተኛው ቀን ሞትን ድል አድርጎ የተነሳበትን ቀን የምናከብርበት በዓል ነው። ይህንን በዓል ስናከብር ክርስቶስ ከሰማይ መጥቶ በምድር ላይ ለሰው ኃጢአት በመስቀል ላይ ተሰቅሎ ሲሞት አባቱን አያውቁምና ይቅር በላቸው ብሎ በፍቅር ሁሉንም ነገር እንደገዛ ሁሉ እኛም ይህንን በዓል ስናከብር እርስ በርሳችን በፍቅር በመተሳሰብና በአንድነት በአብሮነት የምናከብርበትና የምናሳልፍበት በዓል እንደሆነ ማወቅ አለብን። ከዚህም ጋር ተያይዞ በዓሉን ስናከብር ካለን ሳይሆን ከተረፈን ሳይሆን ካለን ነገር ለሌላቸው የምናካፍልበት አብረን ደስታችን በጋራ የምናሳልፍበት እርስ በርሳችን የምንደሰትበትና አብረን የምናከብርበት በዓል እንደመሆኑ መጠን ያለው ሰው ለሌለው ካለው ነገር አካፍሎ የሚደሰትበትን በጋራ ደስታውን የሚያሳልፍበት እንዲሆንም ጭምር መልእክት እያስተላለፍኩ እንግዲህ ብልጽግና ፓርቲ ሰው ተኮር እንደመሆኑ መጠን ለሰው ልጆች ቅድሚያ ይሰጣል። እኛም እንደ ከተማ አስተዳደርም ለሰው ልጆች ቅድሚያ ከሚሰጠው ብልጽግና ፓርቲ መሪ ተነስተን ካለን ነገር ለሌሎች ለድሆች እያካፈልን አብረን የምንደሰትበት በዓል እንዲሆን እንደ መንግስትም እንደ ግለሰብም ያለንን ለሌላቸው የምናካፍልበትና አብሮነታችን የምናሳይበት በዓል አድርገን በጋራ የተደሰትን ማክበር መቻል አለብን የሚል መልእክት ነው አለኝ። በመጨረሻም እንግዲህ የ2018 የጌታችን የኢየሱስ ክርስቶስ ትንሣኤ በዓል ለመላው የክርስትና እምነት ተከታዮችና ለከተማችን ነዋሪዎች እንዲሁም ለመላው ኢትዮጵያውያን የፍቅር፣ የደስታ፣ የመቻቻልና የአብሮነት በዓልም እንዲሆን እመኛለሁ። አመሰግናለሁ።